አይ ጋይስ በጣም ደብሮኛል፣ በጣም ጨንቆኛል። መፍትሄ የሚል አንድ ነገር ብቻ ነው ያለው መፍትሄ መታገስ፣ በቃ መታገስ እና ከአላህ መፍትሄ መጠበቅ ነው። ሌላ አንድ አማራጭ ከአላህና ከመታገስ ውጪ ምንም አይነት መፍትሄ የለም። ታገስኩ፣ አሁንም እየታገስኩ ነው፣ እየሰራሁ ነው። አስቡት እስኪ ስራ ፈላጊ ሆናችሁ ስራ ቦታ ሄዳችሁ አንቺ ከነሱ በላይ እንደምትሰሪ ይታወቅ ወይም አንተ ከነሱ በላይ መስራት እየታወቀ ሂድ ስትባል አስቡት እስኪ አስቡት። በተደጋጋሚ ስልካችሁ እየተደወለ እንቅልሽ ዳዝንት ማተር ፈጣሪ አልጻፈውም እሺ ያስኬድ በሚለው ትታገሳለህ። በቃ ግን ያማል፣ በቃ ያማል። እንዴት ያመልጠኛል ትላላችሁ። ብር በዛ ላይ ታውቃላችሁ አሁን ያለንበት ጊዜ ብር ከመቼውም ጊዜ በላይ አስፈላጊ እየሆነ ነው። ተሰርቶብናል። ብር ከሰው በላይ አስፈላጊ እንደሆነ እያሰብን ያለንበት ጊዜ ነው አሁን። ሰው ያለ ብር መኖር ይችላል፣ ብር ግን ያለ ሰው መኖር አይችልም። አሁን እየሆነው ግን ያለው ምንድነው? ሰው ያለ ብር መኖር እንደማይችል እየተደረገ ያለው ግን እንኖራለን። ግን በቃ ተሰራብን። እናንተ ታውቃላችሁ የብርን ነገር በአሁኑ ሰዓት ላይ አስቡት። ብር ጨንቆኛል። እንደነገርኳችሁ ያለች መፍትሄዎች ሁለት ነገር ብቻ ነች። መታገስ እና ከአላህ መፍትሄ እስኪመጣ ብቻ እሱም በመታገስ ነው። ሌላ ምንም የምታልፉበት ነገር የለም። ችግሩን ብነግራችሁ እኮ ምንም ጥቅም የለውም። በቃ ዞሮ ለዚህችው ነው በቃ ለመታገስና ከአላህ መፍትሄ እስከምጠብቅ ነው በቃ። እና ችግሩ እንደዚህ ሆንኩኝ እንደዛ ሆንኩኝ ብር ሰው ጋር አስቀመጥኩኝ ከዛ እንደዚህ ሆነ እሱ ደግሞ ብሩ ያስፈልገኛል ምናምን አለኝ ምናምን ስራ የለም ወጣ እንዲህ ሁሉ ከምነግራችሁ ይቺን አጠር ያለች ደቂቃ የቀዳሁት